ሰላም ጤና ይስጥልኝ። ዶክተር በሬቻ አለሙ እባላለሁ። የውስጥ ደዌ ስፔሻሊስት እና የአንጀት ጉበትና የጨጓራ ሰብ ስፔሻሊስት ነኝ። አሁን የምንገኝበት በሰላሌ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ኢንዶስኮፒ ዩኒት ነው። አሁን እነዚህ እቃዎቹ ኢንዶስኮፒ ዩኒት ነው የሚባለው። እነዚህ ስኮፕ ነው ጄኔራል ጠቅላላ ስሙ። የአፐር እና የሎወር ኮሎኖስኮፒ የሚባለው ይሄኛው ኢንዶስኮፒ ወይ ደግሞ አፐር በአፍ ገብቶ የሚሰራው ነው። ሌላኛው እየተቀያየረ ኮሎኖስኮፒም እዚህ ማሽን ላይ ይሰራል ማለት ነው። ስለዚህ እኚህ አገልግሎት በቅርብ ነው ያስጀመርነው። ይሄ በጣም ዘመናዊ መሳሪያ ነው። በካሜራ በመታገዝ በአይን የተለያዩ ነገሮችን በአንጀት በኩል ሊሆን ይችላል፣ በጨጓራ በአፍ በኩል ገብተን ሊሆን ይችላል። የተለያዩ ችግሮችን ቀጥታ በካሜራ ታግዘን ገብተን የምንመረምራቸው ምርመራዎችን የምናደርግበት ነው። ለምሳሌ የጨጓራ ችግር ያለበትን ሰው ጨጓራ በሽታ ስንል የተለያየ የጨጓራ በሽታ ስላለ የጨጓራ በሽታ ያለበት ሰው ኢጢ ሊሆን ይችላል፣ የመድማት ሊሆን ይችላል፣ መቁሰል ሊሆን ይችላል። እነዚህ ነገሮች በተለያዩ ምክንያት ከጨጓራም አልፎ ወደ ታች የላይኛው የአንጀት ትንሹ አንጀት ክፍልም በዚህ ቼክ እናደርጋለን። ጉሮሮ አካባቢም የተለያየ ችግሮች የማዋጥ ችግር ያለባቸው ሰዎች ወይ ደግሞ ጉሮሯቸው ላይ የተለያየ እባጮች ካሉ አንደኛ እናያለን። ሁለተኛ ደግሞ አስፈላጊ ሆኖ ከተገኘ ምርመራ ማድረግ ናሙና ወስደው ለምርመራ መላክ ይቻላል። ሌላኛው ደግሞ ይሄ የደም ስሮች ለምሳሌ የጉበት ችግር ያለባቸው ሰዎች ደም ስራቸው ወደ ታችኛው የጉሮሮ አካባቢ የደም ስሮች ማበጥ ይኖራሉና እነሱንም መመርመርና አስፈላጊ ሆኖ ከተገኘ ደግሞ መቋጠርና እንዳይደማ ማድረግ ሕክምና ይሰጣል ማለት ነው። አጠቃላይ ሕክምና አንደኛ ለምርመራ የሚያግዘን ሕክምና እናደርግበታለን። ሁለተኛ ደግሞ እንደ ለማከምም የተለያየ ሕክምና ዘዴዎች በዚህ ሊሰጡ ስለሚችሉ ሕክምናና ዘዴዎችም በዚህ መውጋት ሊሆን ይችላል፣ ናሙና መውሰድ ሊሆን ይችላል፣ ቆርጦ ማውጣት ሊሆን ይችላል፣ ያበጡና ሊደሙ የሚችሉ ደም ስሮችን መቋጠር ሊሆን ይችላል። በጣም ከዛም አልፎ ደግሞ በኤሌክትሮካተሪ የምንላቸው የተለያዩ ሕክምናዎች ይደረጋሉና እነዚህ በላይኛው ወይ በአፍ ገብተን በላይኛው ኢንዶስኮፒ የምንለው የሚሰራ ነው። በኮሎኖስኮፒም እዚህ ላይ ማሽኑ ተቀይረው የሚገባ ፍንጥጣ በኩል የሚገባ ማለ እሱም እንደዛው እንደ አፍ የላይኛው ሕክምና ማድረግ ወይ ምርመራ ማድረግ አንዱ ጥቅሙ ሊሆን ይችላል። ወይ ደግሞ ሕክምና የተለያዩ ሕክምና ዘዴዎችንም መስጠት ወይ ማከም ሊረዳን ይችላል ማለት ነው። የምንመረምራቸው ይባጭ ነገሮች ካሉ አንጀት ቁስለት ካለ በተለያዩ ምክንያቶች አንጀት ሊቆስል ይችላል እና እነሱን ነገሮች ቀጥታ እያየን ችግሩ ምንድነው፣ የቱ ጋ ነው ችግር ያለበት፣ ከዛ ቀጥሎ ምን ሕክምና ሊደረግለት ይችላል የሚለውን እየመረመርን በደረጃ በደረጃ እያየን እስከ ትንሹ አንጀት በታችኛው እስከ መጠነኛ የሆነ የትንሹ አንጀት ወደ ላይ መሄድ ይቻላል ማለት ነው። በጣም የረቀቁ ሕክምና ዘዴዎችም ይሰጣሉ። እኛ ሀገር ለጊዜው ባይኖሩም የተለያዩ ካንሰሮችን እስከ ማከም ሕክምናም ሊሰጥ ይችላል። እባጮቹ ካሉ ደግሞ እነሱን ቆርጠን ማውጣት ነው። በተለይ ደግሞ ኮሎኖስኮፒ በጣም አስፈላጊው ይሄ የአንጀት ካንሰር በብዛት እየታየ ነው። በወጣቶችም እድሜ ክልል ውስጥ ያሉትም ላይ እየታየ ስለሆነ እሱ ማከም ብቻ ሳይሆን መከላከልም ይቻላል። ፖሊፕ የሚባለው ይባጭ አለና እሱ ወደ ካንሰር ከመቀየሩ በፊት ብዙ የአንጀት ካንሰር ከዛ ስለሚነሳ እሱን ቆርጠን በማውጣት የአንጀት እና የፍንጥጣ አካባቢ ካንሰርን ለመከላከል ይረዳል ማለት ነው። ሕክምና ብቻ ሳይሆን ምርመራ ማድረግ ብቻ ሳይሆን ሕክምና መስጠት ብቻ ሳይሆን ለመከላከልም ይረዳል ማለት ነው። ስለዚህ በጣም የተለያየና በጣም አስፈላጊ ህይወት አድን ሕክምናዎች ምርመራዎች ይደረጉበታል። ስለዚህ ይሄ አሁን እኛ ጋር ስለተጀመረ
ዛሬ ይሄ አገልግሎቱን ሰጥተንበት አሁን ጨርሰናል። ዛሬ 2 ኮሎኖስኮፒ እና 1 ኢንዶስኮፒ ወይ ደግሞ በላይኛው በኩል ገብቶ የሚሰራውን ሕክምና አድርገናል። ዛሬም ያው ኮሎኖስኮፒ በብዛት እድሜያቸው ገፋ ያሉ ሰዎች ላይ ነው ችግሮች የሚታዩ። እኛም የሰራናቸው ኮሎኖስኮፒዎች 2 ናቸው። ከሁለቱ አንዱ ፖዚቲቭ ይልድ አለው። እሱንም እንግዲህ በተለያየ ናሙና ወስደን ለሚቀጥለው ምርመራ ደረጃ ልከናል። ህብረተሰቡም በጣም ተጠቃሚ ይሆናል። እዚህ ያሉትም ባለሙያዎችም ጭምር አስተዳደር ላይ ያሉትም ሰዎች ይሄን ለማስጀመር ብዙ ጥረት አድርጎ ይሄ አገልግሎት እንዲጀመር አድርጓልና እኔም እዚህ በመገኘቴ ደስተኛ ነኝ። ህብረተሰቡንም ለማገልገል ወደፊት ደግሞ ከዚህ የተሻለ አገልግሎት እንሰጣለን ብዬ ተስፋ አደርጋለሁ።